ቪዲዮዎችን ማለት ነው ጋይስ እንዴት አድርጋችሁ ዩቲዩብ ላይ በስልካችሁ ብቻ እንደምትሰሩ ነው ማሳያችሁ ማለት ነው። ከአስከ ፓሳያችኋለሁ እስከ መጨረሻው ቆዩ ማለት ነው። ከዚህ በፊትም እንደዚህ አይነት ቪዲዮ ሌላ ሰርችላችሁ ነበር። ስለዚህ የዛሬው የሚሆነው ማለት ነው ፓርት 2 ወይም ደግሞ ሌላ ቪዲዮ ነው የሚሆነው ማለት ነው። ከዛኛው ቀጠለ ብላችሁ መያዝ ትችላላችሁ እናንተ ምክንያቱም ደገመው እንዳትሉ ነው ማለት ነው። ይሄኛው ቪዲዮ የተሻለ ነው ማለት ነው። ያኛውን ካላያችሁ ይሄንን ብቻ ታችሁ መጀመር ትችላላችሁ ማለት ነው። በዩቲዩብ በስልካችሁ ብቻ እንዴት እንደምትሰሩ አሳያችኋለሁ ማለት ነው። እስከ መጨረሻው ቆዩ። ላይክ ማድረግ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው ጋይስ። ኮፒ ሊንክ እያደረጋችሁ ደግሞ ቪዲዮዎችን እየተመታ ስለሆነ ማለት ነው በባለፈው ቪዲዮ ላሳያችሁ ኮፒ ሊንክ እያደረጋችሁ ማለት ነው። አመሰግናለሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ ላይ የሚሆነው ማለት ነው ጋይስ የቪዲዮዎቹን ጥራት ማየት ነው ማለት ነው። የቪዲዮዎቹን ጥራት ማየት ስላችሁ ለምሳሌ እኔ ሰሞኑን ቪዲዮ ጥራቱ በጣም ቀንሷል ማለት ነው። እንደነገርኳችሁ መሰራበት ላይ ስለተበላሸብኝ ነው ማለት ነው። እሱን እስከማሰራ ደግሞ ዩቲዩብ ላቆም ነው ማለት ነው። ዩቲዩብ ካቆምኩ ደግሞ ቪዲዮ አሁን ራሱ እየተመታ ነው ያለው ጋይስ። ስለዚህ ከሱ የባሰ ነው ማለት ነው የሚሆነው። ስለዚህ እናንተ የቪዲዮዎቹን ጥራት ቢያንስ ማሻሻል አለባችሁ። ቢያንስ እንኳን መስኮ ከፍታችሁ ናቹራል ላይት መጠቀም ትችላላችሁ። የተለያዩ ላይታችሁን መጠቀም ትችላላችሁ። የከፈር አምፖላችሁን የተለያዩ አምፖላችሁን መጠቀም ትችላላችሁ ማለት ነው። ከዛም በኋላ ቪዲዮዎቹን ጥርት አድርጋችሁ መቅረጽ ትችላላችሁ። ከፈለጋችሁ ደግሞ ካፕከት ውስጥ ገብታችሁ ደግሞ ከቀረጻችሁ በኋላ እንዴት ኤዲት እንደምታደርጉ ባለፈው የሰራው ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ ማለት ነው። የቪዲዮዎቹን ጥራት እንዴት እንደምትጨምሩ የኦዲዮቹን ጥራት እንዴት እንደምትጨምሩ አሳይቻለሁ። እሱን ገብታችሁ ማየት ትችላላችሁ። ነገር ግን አንደኛ የሚያስፈልጋችሁ የቪዲዮዎቹ ጥራት ነው ማለት ነው። ስለዚህ የቪዲዮዎቹን ጥራት ለማሳመር ሞክሩ ማለት ነው። ላይት በተቻላችሁ አቅም ተጠቀሙ ማለት ነው። ናቹራልም ቢሆን ኖርማል ላይትም ቢሆን ተጠቀሙ ማለት ነው። ቀጥታው ወደ ሁለተኛው ደግሞ ጋይስ በባለፈው ቪዲዮ የሰራሁላችሁ ነው ማለት ነው። ቪዲዮ ኤዲቲንግ ነው ማለት ነው ጋይስ። ሁለተኛ ላይ ያስቀመጥኩላችሁ ለምንድን ነው ማለት ነው ሁላችንም ሰርተን ቪዲዮአችንን የምንቀርጸው በስልካችን ነው። ነገር ግን ኤዲት የምናደርገው አብዛኞቻችን በስልካችን ነው። አብዛኞቻችሁ ደግሞ ፒሲ ከሌለን ኤዲት አናደርግም ይላሉ ማለት ነው። ምክንያቱም ፒሲ ያስፈልገናል ብለው ብዙ ሰዎች በፒሲ ኤዲት ስለሚያደርጉ ስለማይሩ ማለት ነው። ስለዚህ ጋይስ በፒሲ ራሱ መማር በጣም ገና ጊዜ ይፈጃል ማለት ነው። ስለዚህ እሱ ነገር በጣም አስቡበት ማለት ነው። በስልካችሁ ብቻ ቪዲዮ ኤዲት ማድረግ ትችላላችሁ። ለሱም ደግሞ የሰራው ቪዲዮ አለ ገብታችሁት ማለት ነው። ባለፈው ቪዲዮ ገብታችሁ ማየት ትችላላችሁ። በስልካችሁ ብቻ በካፕከት እንዴት ኤዲት እንደምታደርጉ ሰርችላችኋለሁ። ገብታችሁ ማየት ትችላላችሁ ማለት ነው። ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ አሁንም ቢሆን እንዳትረሱ ማለት ነው። ቀጥታው ወደ ሶስተኛው ደግሞ ጋይስ ፖስት የምታደርጉ በስልካችሁ ነው ማለት ነው። በስልካችሁ ፖስት ማድረግ ትችላላችሁ። ደስ የሚለው ዩቲዩብ ይሄኛው ነገሩ ነው ማለት ነው። ስለዚህ የግድ ፒሲ ገዝታችሁ ምናምን ምንት ማለት የለባችሁም። ፖስት ማድረግ ትችላላችሁ በስልካችሁ። እኔ ፖስት ማድረገው በስልኬ ነው ማለት ነው። አብዛኛው ደግሞ ክሮም ላይ ገብታችሁ ፖስት ብታደርጉ የተሻለ ነው ይላል ማለት ነው። ክሮም ላይ ገብታችሁ ፖስት ስታደርጉ ልዩነቱ ምንድነው የተሻለ ምናምን ኪ ምናምን ታገኛላችሁ። የተሻለ ቪዲዮአችሁን እንትን ለማድረግ ተጠቀማል እንጂ ያው ከዩቲዩብ ጋር ከዩቲዩብ አፕሊኬሽን ጋር ያው አንድ ነው ማለት ነው። በዩቲዩብ አፕሊኬሽን ብለቁ ምንም ችግር የለውም ማለት ነው። እናንተ በተመቻችሁ መንገድ ከሁለት አንዱ መርጣችሁ መልቀቅ ትችላላችሁ። ዩቲዩብ ስቱዲዮ ማለላችሁ ገብታችሁ እዛ ውስጥ አፕሎድ ማድረግ ትችላላችሁ። በሱ ብለቁ ደግሞ የተሻለ ነው ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄንን ይመስል ማለት ነበር ማለት ነው ጋይስ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ ማለት ነው። ሰሞኑን ያው እንደምታውቁት ሁለት ቪዲዮ ለቃለሁ ማለት ነው ብዬ ነበር ማለት ነው። ስለዚህ ቃል በገባው መሰረት ለቅያለሁ ማለት ነው። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ ምን ቪዲዮ ልሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ ማለት ነው። ቅዳሜ እስከምንገናኝ ጋይስ ማለት ነው በሌላ ቪዲዮ ማለት ነው። ከፈለጋችሁ የቪዲዮ ሊንክ እሰራላችኋለሁ። እኔ ብዙ ቪዲዮ ለመስራት እያሰብኩ ነው ጋይስ። ነገር ግን እንደምታውቁት ሁላችሁ ማለት ነው የኔ ስልክ ኤዲት ለማድረግ እንትን ስለሚልብኝ ነው ማለት ነው ረጃጅም ቪዲዮ ማልሰራው ማለት ነው። ይሄ ቪዲዮ አጭር ነው ማለት ነው ሁላችሁም እንደምታውቁት። ስለዚህ እናንተም ባላችሁ ጀምሮ ለማለት ነው ማለት ነው። ላይክ ማድረጋችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ ማለት ነው። ሀሳብ አስተያየታችሁን ሁሌም እንደምላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።